ጥሩ ቢድዓ የሚባል ነገር የለም ይላል። እሺ መጥፎ ሱና አለ? መጥፎ ሱና አለ? ጥያቄው ረሱላችን ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ተናግረዋል። መን ሰነ ፊል وأجر من عمل بها من غير أن ينقص من أجورهم شيء ومن سن في الإسلام سنة سيئة كان عليه وزرها ووزر من عمل بها من بعده من غير أن ينقص من أوزارهم شيء እንግዲህ ምንድነው በስልምና ላይ ይሄን እንግዲህ የተናገሩበት አለይሂ ሰላቱ ሰላም ምክንያት አለ። ሰደቃን ሰዎች በሰደቃ ባዘዙ ጊዜ ሰዎች ሰደቃ ይዘው መጡ። ከዚያ በኋላ አንድ ሰው ከመካከላቸው በርከት ያለ ለእጁ የከበደ የሆነ ነገር ይዞ መጣ፣ ከረጢት፣ የሳንቲም ከረጢት። በዚያ ጊዜ ሰዎች ተከታተሉት። እንግዲህ ይሄ ሰውዬ ተነስቶ አስል ያለው ነገር ነው። ነብዩ ባዘዙ ጊዜ ተነስቶ ለሰዎች ምሳሌ በመሆኑ ከዚያ በኋላ ተከትሎ የሰጡ ሰዎች ቢኖሩ እንኳን የነሱን አጅር ያገኛሉ። ታዲያ በእስልምና ላይ መንገድን ያደረገ ሰው አጅር አለው። እሱንም የተከተሉ ሰዎች አጅር ይኖረዋል፣ የነሱ አጅራቸው ሳይጎድልባቸው። ሌላኛው እንግዲህ ወመን ሰነ ፊል ኢስላሚ ሱነተን ሰይአተን መጥፎን መንገድ ያደረገ ደግሞ ካነ ዐለይሂ ውዝሩሃ ወንጀሉ አለበት፣ ወውዝሩ መን አሚለ ቢሃ በሷም የሰራ ሰው ወንጀል አለበት፣ ሚን ባዕዲህ ከሱ በኋላ ሚን ገይሪ አን የንቁሰ ሚን አውዛሪሂም ሸይኡን ከወንጀሎቻቸው ምንም ሳይጎድል። እንግዲህ አስል የሌለው ነገር ወይ ደግሞ ወንጀል ሊሆን ይችላል፣ ቢድዓ ሊሆን ይችላል፣ ቀስቃሽ ሆነ፣ እሱን ተከተሉት። በዚያ በወንጀሉ በራሱ ወንጀል ይጠየቃል፣ በሌሎቹም ወንጀል የነሱን ወንጀል የሚሸከም ይሆናል ነው። ታዲያ አለይሂ ሰላም መንገድ ሲባል ሁለት መንገዶችን ጠቆሙን ነው። ሁለት መንገዶችን ጠቆሙ። ትክክለኛ መንገድ አለ፣ ያ ሸሪዓን መሰረት ያደረገው መንገድ ነው። የተሳሳተ መንገድ አለ፣ ከሸሪዓ ውጭ የሆነ ወይም ደግሞ ክልክል የሆነ ነገር፣ ሐራም የሆነ ነገር ነው። አለይሂ ሰላም ይህንን አስቀምጠዋል። ታዲያ መንገድን በተመለከተ በሁለት መክፈላቸውን አየን። ታዲያ ቢድዓ የሚባለውን ነገር በሁለት የከፈሉበት ሁኔታ ያለም ነው። እሱ ታዲያ ማስረጃ ማድረግ የፈለገው የሱናስ መጥፎ የለውም ወይ ይላል። አለይሂ ሰላቱ ወሰላም የመንገድ መጥፎ እንዳለው እና መልካም እንዳለው ነገሩን በሐዲታቸው ይህንን መያዝ ግድ ይላል። ታዲያ በሌላ ሐዲታቸው ግን ቢድዓን በተመለከተ የቢድዓ መልካም አለው መጥፎ አለው ብለው የከፈሉበት ሁኔታ የለም። አለይሂ ሰላቱ ወሰላም በጃብር ብን አብድላህ ሐዲት ምንድን ነው ያሉት? አነ ረሱለላህ ሰለላሁ ዐለይሂ ወሰለም ካነ የቁሉ ፊ ኹጥባቸው ላይ ይሉ ነበር ነው። ይህንን አሕባሽም ይለዋል፣ ሚንበር ላይ ወጥቶ አሕባሽም ይለዋል፣ ተብሊግም ይለዋል፣ ሁሉም የቢድዓ ሰው ይለዋል። ይህንን ነው። ነገር ግን የነቢዩ አለይሂ ሰላቱ ወሰላምን መንገድ በመከተል አይደሉም፣ ስሜታቸውን ይከተላሉ ነው። ምን አሉ? አማ ባዕዱ ፈኢነ ኸይረል ሐዲስ ኪታቡላህ። አማ ባዕድ ካሉ በኋላ ከንግግሮች ሁሉ በላጩ አሉ ኪታቡላህ፣ የአላህ ንግግር ነው። ቁርአን የአላህ ንግግር ነው። ኪታቡላህ አሉ። ወኸይረል ሀዲይ፣ ከአመራሮች ሁሉ በላጩ አመራር ሃዲዩ መሐመድን የነቢዩ አመራር ነው አለይሂ ሰላቱ ወሰላም። ወሸረል ኡሙሪ፣ ከነገራቶች ሁሉ መጥፈው ደግሞ ሙሕደሳቱሃ፣ ሙሕደሳቱ አዳዲስ ነገሮቿ ናቸው አሉ። ወኩለ ቢድዓትን ضላለቱን፣ ሁሉም አዲስ መጤ ነገር ጥመት ነው። በዲን ላይ ያለ አዲስ ፈጠራ ነገር ሁሉ ጥመት ነው። እንግዲህ ዲን ብሎ ማለት መደንገጊያው ከአላህ ዘንድ ነው። አለይሂ ሰላቱ ወሰላም የሚያብራሩ ይሆናሉ። ቁርአንና ሐዲስ ነው መመሪያ። ከዚያ ውጭ ያለው ሁሉ አዲስ መጤ ፈጠራ ነገር ነው።
አይቻልም ነው። ታዲያ ይሄ ሰውዬ ቢድዓ የሚባለው ነገር በሁለት ይከፈላል ባይ ነው። መልካም ቢድዓ አለ፣ መጥፎ ቢድዓ አለ። አለይሂ ሰላቱ ወሰላም ይህንን አላስተማሩም። ከነብዩ ንግግር ውጭ ሆነ ተጻራሪ ነውና ውድቅ ነው። ሰው ልብ ሊል ግድ ይላል። ታዲያ አንዳንዴ ማስረጃ ማምጣት ይፈልጋሉ። የድሮ ሰዎች በግመል ሐጅ ያረጉ ነበር። በአሁኑ ደግሞ በአውሮፕላን ሐጅ ያረጋል ሰው። ይሄ ቢድዓ ነው ለምን አትተውቱም ይላል። ምን አገናኘው ነው? በአውሮፕላን ትራንስፖርት ማድረግ እና በግመል ትራንስፖርት ማድረግ የትራንስፖርቱ ሁኔታ ነው እንጂ የተቀየረው አምልኮ አልተቀየረም ነው። ሐጅ ዘንድ ሄደህ ነብዩ አለይሂ ሰላም 7 ያደረጉትን ጠዋፍ ሌላ ማድረግ አይቻልም። ወይ ደግሞ ከሐጅ ስራዎች ውስጥ ያልተደነገገን ነገር አዲስ ማምጣት ወይ መቀነስ ካለ ያ ነው ቢድዓ ተብሎ የሚባለው። ይሄ መዳረሻን መጠቀም ወይ ደግሞ ከአምልኮ ውጭ ያለን ነገር እንደ አምልኮ ቆጥሮ አዲስ ነገር መጥቷል ተብሎ ሊባል ተገቢ አይደለም። የአህባሽ መሪዎችና አቡበከር ሱለይማን ሳይቀሩ ዶክተር ተብየው ይህን ይላል። አቅል ያለው ሰው ይህንን አይልም። ምክንያቱም ቢድዓ ብሎ ማለት አምልኮ ውስጥ ያልተደነገገን ነገር ማምጣት ነውና ነው። ሌላኛው የዕርባድ ብን ሳሪያ ሐዲስ ይታወቃል ነው። አለይሂ ሰላቱ ወሰላም ኹጥባ ምክር ባደረጉ ጊዜ ባልደረቦቻቸው ፈሩ። ማለት የተሰናባች ምክር ይመስላልና ምከሩን አሏቸው። ከዚያ በኋላ አለይሂ ሰላቱ ወሰላም ምን አሉ? ፈኢነሁ መን ያዕሽ ሚንኩም ፈሰየራ ኢኽቲላፍን ከቲረን፣ ከእናንተ እኮ ወደፊት የሚቆይ ሰው ብዙ ልዩነቶችን ይመለከታል ነው። ፈዐለይኩም ቢሱነቲ፣ አደራችሁን በመንገድ ያሉ አለይሂ ሰላቱ ወሰላም መንገዳቸው የሰሩት ስራ ሁሉ ይታወቃል። ከዙር በኋላ 3 ረካ አይሰገድም። ለምን? አልተደነገገምና። ይሄ 3 ረካ ከዒሻ በኋላ ነው የሚሰገደው። ከዒሻ ሱና በኋላ የሚሰገድ ሶላት ነው። ዊትር ብሎ ማለት እንግዲህ ከዒሻ በኋላ መስገድ ይቻላል የሱብሒ አዛን እስኪል ድረስ። ነገር ግን ይህንን ሶላት ከዙር በኋላ አምጥቶ ቢሰግዱ አይቻልም ነው። ሶላቶቹ ድንጋጌዎቹ መሰረት አላቸው፣ ወቅትም አላቸው። አና ምን አሉ አለይሂ ሰላቱ ወሰላም? ፈኢነሁ መን ያዕሽ ሚንኩም ፈሰየራ ኢኽቲላፈን ከቲረን ፈዐለይኩም ቢሱነቲ። እንኳን አዲስ ነገር ማምጣትና የተደነገገውን ነገር እንኳን በቦታው መሆን እንዳለበት ተምረናል ነው። ፈሰየራ ፈዐለይኩም ቢሱነቲ፣ አደራችሁን በመንገድ ያሉ ወሱነቲ ልኹለፋኢ ራሺዲና፣ በምትኮቸም መንገድ አደራችሁን አሉ። ማን ናቸው? አቡበከር ስዲቅ፣ ዑመር ብን ኸጣብ፣ ዑስማን ብን አፋን፣ ዓሊ ብን አቢ ጣሊብ ናቸው። የነቢዩን የተኩ አልመህዲይና ቀጥተኛ መንገድ የተመሩ የሆኑ አራሺዲና ቀጥተኞች ሆኑ። አዱ በጥርሳችሁ ነክሳችሁ ያዙ ነው። ቢነዋጅዝ በነዋጅዝ በቀንጣጤ ጥርሳችሁ ነክሳችሁ ያዙ። ዘይቤያዊ ንግግር ነው ይሄ። እንግዲህ ሱናን አጥብቃችሁ ያዙ ነው። ወያኩም ተጠንቀቁ፣ ወሙሕደታት ልእሙር አዳዲስ ነገሮችን ተጠንቀቁ ነው። ፈኢነ ኩለ ቢድዓትን ضላላ፣ ሁሉም መጤ አዲስ ነገር ሁሉ ጥመት ነው ብለውና አለይሂ ሰላቱ ወሰላም ቢድዓን ከሁለት መክፈል ራሱ ጥመት ነው። መን ዓሚለ ዓመለን ስራን የሰራ ለይሰ ዓለይሂ አምሩና፣ የእኛ ትእዛዝ የሌለበት አሉ የአላህና የመልእክተኛው ትእዛዝ የሌለበት ፈህወ ረዱን፣ እሱ ተመላሽ ነው። መውሊድ ማክበር አልታዘዝንም፣ ጥመት ነው፣ ተቀባይነት የለውም። አላህ አላዘዘም፣ አለይሂ ሰላቱ ወሰላምም አላዘዙም። አንዳንድ ሰዎች ሹብሃ ያመጣሉ። አለይሂ ሰላቱ ወሰላም የተወለዱበትን ቀን ጾመዋል አሉ። ጾመዋል። አዎ ጾም የሚባለው ነገር ተገኝተዋል። ነብዩ የተወለዱበትን ቀን መጾም ነው። በድልቂያ በጫት በመስከር መስጊድን በድልቂያ በመሙላት አይደለም። መን አሕደተ ፊ አምሪና፣ አዲስ ነገርን ያመጣ በዲናችን አሉ ፊ አምሪና ሃዛ፣ በዚህ በዲናችን ላይ አይ ፊ ዲኒና ማ ለይሰ ሚንሁ፣ ከሱ ያልሆነን ዲን ብሎ ማለት ቁርአንና ሐዲስ ላይ የተገኘው ነው። ፈህወ ረዱን፣ እሱ ተመላሽ ነው። አቅል ላለው ሰው እነኚህ ሁለት ሐዲሶች ይበቁት ነበር። መን ዓሚለ ዓመለን ለይሰ ዓለይሂ አምሩና ፈህወ ረዱን ያለው፣ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈህወ ረዱን ያለው፣ እነኚህ ሰዎች የሚሰሩት ስራ ሁሉ ከዲን አይደለም፣ ተቀባይነት የለውም። የነቢዩ ዓለይሂ ሰላም ባልደረቦች እኮ ነቢዩን በመከተል ሙሉ ነበሩ። አንድ ቀን ሶላት እየሰገዱ ባሉበት ሁኔታ ዓለይሂ ሰላቱ ወሰላም ጫማቸው ላይ ቆሻሻ እንዳለበት ጅብሪል ነገራቸው። አወለቁና ጣሉት። የነቢዩ ባልደረቦች አውልቀው ጣሉ። ከዚያ ከጨረሱ በኋላ ምን ነው አየኋችሁ ጫማችሁን ስታወልቁ? ረአይናክ ተመለከትንህ አሏቸው። እዚህ ደረጃ ነው የነቢዩ ዓለይሂ ሰላም ባልደረቦች ነቢዩን የተከተሉት። ነቢዩ ዓለይሂ ሰላቱ ወሰላምና ባልደረቦቻቸው ጫት እያላመጡ መስጊድን በገረባ ሞልተው ዱቤ እየደበደቡ መውሊድን ያከበሩበት ማስረጃ አላችሁ? አምጡልን እንግዳውስ። ስለዚህ ነቢዩ ዓለይሂ ሰላምና ባልደረቦቻቸው የሰሩት በቂ ነውና ያንን ብቻ መከተል
ግድ ይላል ነው። ወሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።